እንዴት እንዳስደነገጥከኝ ስትጮህ። ምንድነው ነገሩ? ያው የወንድምነት እንትን አይደል? እንደውም ሳሳ አድርገህልኛል። ያው የዛኛው ኤነርጂ አለ። ከቤተሰብ ነው ከቤተሰብ የመጣ ከአይሾ ስፒድ ጋር ያው መንታነት እንደዚህ ነው። ከቤተሰብ የመጣ አይለቅም። ያው አይለቅም። አንድ ናችሁ። እኔ እሱ ነው ብዬ ነው በቃ አስቤ የነበረው። አንተም ያው እሱ ነኝ ነው የምትለው ነኝ። አሁንም ያው የሆነ ነገር ይኖረናል በሚል ተስፋ አለ። አሁንም በደንብ እየተጠና ነው። በመጨረሻ ከአይሾ ስፒድ ጋር ተገናኛችሁ? አዎ ተገናኝተናል። ብዙ ነገር ደግሞ ለማጣራት እየሞከርን ነበር። አሪፍ ነበር። ዘመድ ነን ወይ? አዎ ዘመድና አባት ማን ነው ብሎ ጠየቀ? እናት ማን ነው አለ? እነዛ ነገሮችን ያው እኔም በማስረዳቸው አስረድቼዋለሁ እና እሱም ደግሞ አሁን በምትግባቡት ተግባብታችኋል እና አሁን ዲኤንኤያችን ነው የሚቀረው። ዲኤንኤ ነው የቀረው። በቃ አይ እኛ እንኳን አምነናል። ዲኤንኤ አያስፈልግም አይተን ወስነናል። አንድ ማህፀን ውስጥ ነበር የነበሩት መንታ ናቸው ብለናል እና ሄደን እናሳምነን። አይ እሱንም እናመጣና እናሳምነዋለን። ደህና ነህ ሳሚ? አይሾ ስፒድን እሱ የሚያደርጋቸውን ነገሮች ስታደርግ በጣም ኢነርጂ ይፈልጋል። እንዴት ቻልከው? ያው ከብዙ ልምድ በኋላ ነው መጣልኝ። እሺ የብዙ ሰው እንትን ነበረ፣ ኮሜንት ያደርጉልኝ ነበር እየደወሉ ያው ከአካባቢም ያሉ ሰዎች እሺ በጣም ኢነርጂ ያስፈልጋል እንደዚህ ምናምን የሚሉት ምክሮች አሉ። እኔም ያው በየቀኑ ትራይ እያደረኩኝ ምናምን ተሰጥናለ በደንብ መገልበጧንም እንደ ወደ ኋላ ቢያቅተኝ ወደፊት አያቅተኝም ብለህ ወደፊት ተገለበጥከው። ወደ ኋላም አይቀርም። እሱ ነው የቀረው። አንተ ደግሞ ለምን በጭንቅላት አትቆም? ለየት ለማድረግ እንዴ? ኧረ አታረገውም እኮ አይባልም። የጩኸቱም ምኑም ሁሉም ነገር በደንብ ኢነርጂ ይጠይቃል። አንተም ደግሞ በደንብ እሱን እያደረክን ያለው የራስህን ቀለም ስለመፍጠር አላሰብክም? ራስህ ያንተን ደግሞ ነገር ለመጨመር የሳሚን ነገር ለመጨመር? አሁን ላይ የወደፊት እቅደም መሰለ አዲስ ብራንድ እየገነባው ነኝ። አይሾ ኢትዮጵያ በመደ የራስን ሙሉ ብራንድ እየገነባው ነኝ እና በዛ መሰረት ያው ኢትዮጵያን ይዘን መንገዳችን የምንጓዝበት ለዓለም የምናሳይባት ይህን መንገድ ተጠቅመን ኢትዮጵያን፣ አፍሪካን ሁሉም ቦታ ለዓለም የምናሳይባት መንገድ እያመቻቸን ይሆናል። በቃ ይሆናል። ታውቃለህ አሁን አንተም ልክ አይሾ ስፒድ በየሀገሩ እየሄደ በሚደረግለት አቀባበል ልክ አንተም ኢትዮጵያን ይዘህ ለዓለም ለማስተዋወቅ ይደረግልሃል። እሱና አሁን ብራንድን በዛ መልክ እየገነባው ነው ያለሁት። ዋው! መቼ ነው አይሾ ስፒድን እንደምትመስል ያወቅኸው? አይ ቲንክ 3 ዓመት ያልፈኛል። እሺ በጣም ቆየው ካወቅኩት። እንዲህ በሰው ነበር። ያው ይገርማል። የሆነ ጓደኛዬ ነበርና እንደ ጂም ቤት እና አብረን እየሰራን ምናምን አንተ እኮ የሆነ የኦርላንዶን ደጋፊ ነው የምትመስለው፣ አይሾ ስፒድ የሚባል አለ ቁጭስ ነው የምመስለው ምናምን ነገር። አላመንኩትም። በቃ አላ ያኔ ታውቀው ነበር አይሾ ስፒድ? አላውቀውም። እሱን አታውቀው? እና አሳየኝ ምናምን ቪዲዮ ዩቲዩብ ላይ ሰርች አድርጎ ምናምን በቃ አላመንኩትም። አዳር ሙሉን እሱን ማየት ማለት እውነትም ይመስላል ብለህ ነው? በቃ የሆነ ነገር አለን እንደምለው። እናቴ አባቴ አላልክም? አልጠየካቸውም? በቃ በዛን ሰዓት ምንድነው እሱን አየሁት ምናምን የእሱ ሪአክሽኖችን ምናምን ለመልመድ ትንሽ እየሞከርኩት ነበር እና ከዛ ደግሞ ሌላ ሰዎቹ ምናምን መንገድ ላይ አንተ ይሄ ልጅ እንትናን አይመስልም ምናምን ነገር ማለት ጀመረ እና ምን እሺ ነው ይሄ ነገር አላ የሆነ ስሜት ሲሰማ ከዛ በዛ እኔም ደግሞ ወደ ሚዲያ ምናምን ገፋፉኝ። በዛው መጣሁ። ከዛው ቲክቶክ ስትጀምር ሳይክል ምናምን ነበር የምትነዳው? በመጀመሪያ ላይ ቲክቶክ የሳይክል ትሪክ ጉዞ ስናደርግ ምናምን በሳይክል ነበር እና የሳይክል ጥገና ምናምን ስሰራ በሱ ነበር የምሰራቸው ነበር። ከዛ በኋላ ቀስ እያልክ ወደ አይሾ ስፒድ እየቀየርከው መጣ? ያው እኔ ሳልሆን እነሱ ናቸው የቀየሩኝ። እየገፋፉ የነበሩት እነሱ ናቸው? እነሱ ናቸው። እንዴት መሰለህ? እሺ
ትሪክ በማሳይበት ቦታ ላይ ምናምን ቪዲዮ ላይ የሆነ ቀን አንድ ቪዲዮ ኦቨር ላይ እንትን ወጣ ቫይራል ወጣና ያ ቪዲዮ ላይ እንዳለ አይሾ ስፒድ ተመስላለህ ምናምን የምን ነገር ነው እና በዛው ተነሳሽቼ እኔም ይህን ነገር ለምን አልሰራበትም በምለው እሱን እመስላለሁ ምናምን በምለው ደግሞ የራሱን ሪአክሽኖችን እየተጠቀምኩኝ መስራት ጀመርኩኝ። ያው የህዝቡን ድምፅ አከበርከው ማለት ነው። እውነትም ሊሆን ይችላል እነሱ ናቸው እንትን ያሉኝ ተከትያቸው ያልኩኝ። ደግሞ በጣም በቃ ጥሩ እየሄደልህ ነው። አንተም ራስህ ላይ እየተለወጥክ እንደሆነ ይታወቃል። ምክንያቱም መጀመሪያ አካባቢ የመፍራት ነገርም ይታይብህ ነበረ። አይናፋር ነህ እንዴ? አዎ እንደዛም አለ። ጀስት ደግሞ የካሜራ ምናምን ካላወቅበት የሰው አይን ብዙ ቦታ ሰው ያለበት አካባቢ ሰው ምን ይለኛል፣ ቪዲዮን ሳይ ደግሞ ሰው ምን ይለኛል የሚያውቅ ሰው አለ አለ እንደዚህ አይነት ይሹ አለ እና እነሱ ይሰማዋል ምናምን ከነሱ ትንሽ ቆጠብ ለማለት። አሁን ግን እያስተካከልከው ነው። አሁን ላይ ተለምዷል። ብዙዎች ኮሜንት ያደርጋሉ ቪዲዮ ላይ። አንዳንዱ አይናፋር ነህ ይልሃል። እስቲ ምን ይሉሃል ንገረኝ። ኧረ ብዙ ነገር ብዙ ተስፋ የሚያስቆርጡት ነገር እነሱ ከስር የሚያደርጉት በቃ አንዳንዱ ደውለውላ አንተ ለምን አትተውም ምናምን ይሄን ነገር ደውሎ በቃ ለምን አትተውም ይሄን ቲክታክ ምናምን አርፈህ ስራን አሰራም። በመጀመሪያ በሳይክል አሰራም አሪፍ እየሰራልኝ ነበር። ቫይራል ይወጣል ምናምን በቲክቶክ አይቶ ሰው እኔ ያለሁበት በጣም ይመጣል ነበር እና ጎበዝ ሰራተኛ ስለነበርኩኝ በሳይክሉን ለማሰራት ነው ይመጣል። ሳይክል ጋር ይመጣሉ። በቃ ስፒድ እንደሆንኩኝ አያውቁም እና በሳይክል ስለሚመጡ ለምን ሳይክል ብቻ አሰራም ምናምን ይሉኛል። አይሾ ስለሆነ ያየው አይሾ ፈጠነ ምናምን ነገር። አሁን አይሾ ፈጠነ ትርጉሙን ትክክለኛው ስትሄድ ኖርማል ነው። እሺ እና በአማርኛው እነሱ ቀይረው ሌላ ነገር ሲሉ በቃ አለ ውስጥ ይሰማል የሆነ ነገር። ለምን እንትን አትልም በቃ ተውና ምናምን ወደ ስራ ተመለሰ የሚል ሀሳብም ይመጣል። እና እነሱ ስላሉ ደግሞ ተስፋ ቆርጠ ለምን ትተዋለህ የሚልም ሀሳብ ትመጣለች። እና ብዙ ሰው ብቻ ፈጣሪ ይመስገን ብዙ ሰው እንትን ብሎኛል፣ ደግፎኛል። ደግሞ ተስፋ የሚያስቆርጡትም ነበሩ። ከዛ አንተ ደግሞ የሚደግፉህን ሰማ፣ አሸነፍካቸው። አሁን አብዛኛው ሰው ለአንተ ደጋፊ ነው። ኦፍኮርስ በጣም አሁን ሙሉ የኢትዮጵያ ሕዝብ ማለት ይቻላል 90% በእኔ በኩል ነው። ይሄ ልጅ በቃ ሀገራችንን ሊያስጠራ ስለሆነ እንደግፈው እየተባባሉ ሲጽፉም አየው። ቪዲዮ የሚሰሩ ሰዎች አሉ። ይሄን ልጅ ለምንድን ነው የማትደግፉት? መጥፎ ነገር አትናገሩት ብለው ለአንተ ጠበቃ የሚቆሙ አሉ። እንደዚህ አንድ ላይ ያደረካቸው ማለት ነው ኢትዮጵያውያን። ብዙ እንትን ከብዙ ጦርነት ምናምን በኋላ ብቻ አሁን ላይ ተሰብስበው ሁሉ ወደ እኔ ሲሆን በጣም በቃ ኢትዮጵያዊነት አንድነት አለ። ያው ተሰበሰበን በቃ አንድ መንገድ ላይ ስትሄድ አየሁህ አይሾ ስፒድን ሆነ እና ሰዎች አምነው ነበር በጣም የሆነ ቦታ ላይ ሁላ ሲያስጨንቁኝ ነበር። እሺ መስዬባቸው እየሮጡ መቶ ምናምን ያኔ ይደርሱና ሲያዩኝ አላ ትንሽ እኔ ፊዚካሊ ትንሽ እንትን ይላል አጠር ትላለህ እና ባለማውራት ምናምን ደንግጦ ይመለሳሉ። ወይ እሱ አይደለም እንዴ? አንዱ እንደው ትዝ ይለኛል በኋላ ነው ያየሁት እኔ ቪዲዮ ላይ ሳየው ከካፌ ቁጭ ካለበት ኮፒዮ መነጽሩ እየወደቀበት ጥሎ ፎቶ ለመነሳት እኔ ጋር ሲደርስ አይደለም ተናዶ ስመለሳቸው በጣም እንዴት እንደው ይሻላል እና ብዙ ሰው ምናምን የዛን ጊዜ በቃ እንዴት ልበል በጣም ብዙ ሰው አምኖ ነበር። አብሶ ህፃናቶቹ ምናምን ከቤት ልጃቸውን ይዞ ከኋላ የሚሮጡት ነበር። እንደውም በጸጥታ አስከባሪዎች ተይዘህ ነበር የሚባል ነገር እውነት ነው? የዛን ቀን ትንሽ ባለመግባባት ተይዘን ነበር። እሺ ያው ሰፈሩም እኛ የገባንበት አይ ቲንክ ጸጥታ የሚፈልግ ሰፈር ነው። ቪአይፒ አካባቢ ስለሆነ እንትን አሉ እና እንደ አጋጣሚ ደግሞ የዛን ሰዓት ላይቭ ነበር። እሺ እነሱ ከያዙን በኋላ ላይቭ እንዴት ሆነ ከተወሰነች ደቂቃ በኋላ ተቋረጠ። ስትያዙ ላይቭ ነበር?
በዛን ሰዓት ግን አልታሰርኩም። ያው ምንድን ነው የተፈጠረው ነው በቃ አለመግባባት ነበረ። ለምንድን ነው እንደዚህ የሚጮሁት? ህዝቡን ለምንድን ነው የምትረብሹት? በዛ ነበረ ትንሽ ቁጭ አደረጉ። እንደዚህ ባታደርጉ ለእናንተም አሪፍ ነው በምለው በምክር እንደ ምክር ነው ያሳለፉት። እና ሰው ላይቡ ስለተቋረጠ ምንድን ነው ሌላ ታሪክ ነው በቃ የገቡበት። ግማሹ ታስሯል የሚልም አለ። እሺ ግማሹ ደግሞ ተይዞ ተለቋል የሚልም አለ። እና የብዙ እንትን አስተያየት ነበር። ብዙ አካውንት ተዘግቶብሃል? አዎ በጣም ስንት? ወደ 8 ነው ያልከኝ? 8 እስካሁን 10 ይገባል። የኛው ያለኝ አካውንት እንኳን ከአንድም 3 ተዘግቷል። አሁን ያለኝ ቲክቶክ ራሱ አይሾ ስፒድን እያስመሰልክ እንደሆነ አስበው ነው አይደል? አዎ ህዝቡን በመሸወድ በሚል ይሄን ስም አንደግፍም እና ይሄን አካውንቱን አንደግፎም የሚለው ነው። በዛ ነው የሚዘጉብ። እየሸወድክ ስለሆነ ነው ብሎ ነው። ከዛ አሁን ምን አረክ? እኔ አይደለሁም እሱን ነው የምመስለው ብለህ ጻፍክ? አዎ ላይ አረኩለት። ስፒድ አይደለም እሱን ነው የሚመስለው ምናምን በሚለው ለነሱ በትንሹ ማስረዳት እና ስምን ቀየርኩኝ። የተወለድከው ወላይታ ነው? ያደግከውም እዛው ነው? በጣም ብዙ ሙያ አለው አሉኝ። ምንድን ነው ሙያዎች? እስቲ ንገረኝ። ሙያ ብዙ ነገር ሞክሬያለሁ። በልጅነቴ ነበር ስራ የጀመርኩት። በልጅነቴ ስለ በቃ ስንት ዓመት መሰለህ? አይ ቲንክ 12 ዓመት 10 ዓመት ስራ ጀመርኩ። ገበያ ላይ እንደዚህ ፌስታል ማዞር አብዛኛው ጊዜ ሰርቻለሁ። ፌስታል ታዞር ነበር? አዎ እንዲሁ ፌስታል በእጅ ትይዝና ፌስታል እያልክ ለእናቶች ምናምን ጫው መግዣ ምናምን እንጀራ ምናምን በቃ የሚይዙበትን ፌስታል እዛ ትሸጠዋለህ። እሺ በእንደዛ ሌላ ደግሞ የክብሪት ምናምን ማዞር። አብዛኛው ገጠር ላይ ኩራዝ በክብሪት ምናምን ይጠቀሙታል። እነዛ ነገሮችን እንደ ወቅቱ እንደ ገበያው